ታላቁ የበድር ጦርነት ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ተረፍረፍ ይበርልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ወደ ቻናሌ ቤተሰቦች አበረታቱኝ። እንግዲህ ለዛሬ ደግሞ ታላቁ የበድር ጦርነት ክፍል 3ን ይዤ ቀርቤያለሁኝ። እውነት መንገስ የአላህ መሻት ሆነ በሙስሊሞች እና በሙሽሪኮች መካከል የሚደረገው ፍልሚያ ወሳኝ ስለመሆኑ የሚያጠራጥር ነበር። ለምን ከተባለ ቁረይሾች በጦርነቱ የአላህን መላእክተኛ እና ሰሃቦቻቸውን ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ከምድረ ገጽ ለማጥፋት ትልቁ እድላቸው ስለሆነ በጥብቅ ይፈልጉታል። ይህም የጣዖት አምልኮን በብቸኝነት ለማንገስ ይጠቅማቸዋል። በመዲና የሙስሊም መንግስት የተመሰረቱና በወጣት ጦር የተደራጁት ሙስሊሞች ደግሞ በእነሱ ላይ የደረሰው በደልና ጭቆና ዘመን አብቅቶ ትክክለኛው አመለካከትና መለኮታዊው የጥሪ እንዲነግስ የአላህ ሱብሃነሁ ወተዓላ መሻት ይፈልጋሉ። ስለሆነም ፍልሚያው የሞት ሽረት የህልውና ጉዳይ በመሆኑ ፈተናው ከባድ መሆኑና መራራ ነገር መጎንጨቱ አይቀሬ ነው። ከሁሉም በላይ የአላህ መሻት ውሸትንና ባለቤቶቹን ማጥፋት እውነት የያዘውን ሁሉ የበላይ ማድረግ መሆኑ የታወቀ ነው። አላህ ሱብሃነሁ ወተዓላ እንዲህ አለ። አላህም ከሁለቱ ጭፍሮች አንደኛዋን እርሷ ለእናንተ ናት ሲል ተስፋ በሰጣቸው ጊዜ የኃይል ባለቤት ያልሆነችውም ነጋዴቱ ለእናንተ ልትሆን በወደዳችሁ ጊዜ አላህ በተስፋ ቃላቱ እውነትን ማረጋገጡን ሊገልጽና የከሃዲዎችንም መጨረሻ ሊቆርጥ በሻ ጊዜ የሆነውን አስታውስ። አንፋል 8:7 በሌላ የቁርአን አንቀጽ በአቂዳና በርህራሄ መካከል በበድር በርህራሄና በአቂዳ መካከል ከፍተኛ ተጋድሎ ነበር የተካሄደው። ከአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ጎን ሆነው የተዋጉት ብዙዎቹ የኢስላም ወታደሮች ከሙሽሪኮች ጎራ ተሰልፈው የተዋጓቸውን በርካታ ዘመዶቻቸው ጋር ነበር የተፋጠጡት። በውጊያው ሜዳ አንድ ሰው ወንድሙን፣ አባቱን፣ አጎቱን ወይም የልጁን ሚስት ያገኝ ነበር። በዚህም የተነሳ የመተዛዘን ስሜትና አቂዳ ተፋጠጡ። ሆኖም ግን እዝነትና ርህራሄ በጠንካራዋ አቂዳ ለማሸነፍ ብዙ ጊዜ አልፈጀባቸውም። አማኝ ሁሌም ቢሆን አላህ ባሳወቀው ነገር ላይ ጽኑ ነው። አላህ ሱብሃነሁ ወተዓላ እንዲህ አለ። እናንተ ያመናችሁ ሆይ አባቶቻችሁና ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዟቸው። ከእናንተም ውስጥ ወዳጅ የሚያደርጓቸው እነሱ በዳዮች ናቸው። ተውባ ገጽ ልጅ አቡ ሁዘይፋ ኢብኑ ወተይባ በእምናን ጎራ አባቱ ኡትባህ ኢብኑ ረቢአህ ደግሞ ከሙሽሪኮች በኩል የተፋጠጡበትን ሁኔታ እናስተውል። ልጅ አባቱን ወደ ሐቅ መንገድ እንዲመልስ ወደ አላህ ይጠራውና አማላጅም ይልክበት ነበር። መሐይምና ትዕቢተኛ የነበረው አባት ግን በጥመቱና በጥፋቱ ቀጠለ። በመጨረሻም ይኸው ጥፋቱና ጥመቱ ፍጻሜው አበላሸበትና በአማኝ ሙስሊሞች እጅ ተገድሎ ሊወድቅ ቻለ። ጦርነቱ ሲያበቃና ድሉም የሙስሊሞች ሲሆን የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የተገደሉት ሙሽሪኮች በቦይ ውስጥ እንዲጣሉ አዘዙ። የአቡ ሁዘይፋ አባት ኡትባህ ኢብኑ ረቢአህ ወደ ጉድጓዱ ሲጎተት የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም የአቡ ሁዘይፋን ፊት ተመለከቱ።
ፊቱ ሲቀያየርም አስተዋሉ። እንዲህም አሉት፣ አቡ ሁዘይፋ ሆይ ስለ አባትህ የሆነ ነገር የተሰማህ ትመስላለህ አሉት። አባ ሁዘይፋም አይደለም የአላህ መልእክተኛ ሆይ ስለ አባቴም ሆነ ስለ መንገደሉ ምንም አልተሰማኝም። ነገር ግን አባቴ ታጋሽ ትልቅና አስተዋይ ሰው መሆኑን አውቅ ነበር። አላህ ሱብሃነሁ ወተዓላ ወደ እስልምና ይመራውም ዘንድ እመኝ ነበር። መጨረሻው ምን እንደሆነ በክህደት ላይ እንደሞተ ባየሁ ጊዜ ግን ስመኝለት የነበረው ባለመሳካቱ ሐዘን ገባኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ አድርጉለት፣ በጎ ነገርም ተናገሩ። ምርኮኞች በበድር ጦርነት የተገደሉ የሙሽሪኮች ቁጥር 70 ሲሆን የተማረኩት 70 ነበሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሙስሊሞች ባላቸው የከፋ የጠላትነት ስሜትና በጥፋታቸው እጅግ መብዛት የተነሳ 2 ሰዎች እንዲገደሉ አዘዙ። ሰዎቹ ሙስሊሞችን እጅግ በመበደላቸውና ደካሞችንም በማሰቃየታቸው እንዲሁም የአላህና የመላእክተኛው ክፉ ጠላት በመሆናቸው እንደ ጦር ወንጀለኞች እንጂ እንደ ምርኮኛ መታየት የሌለባቸው ናቸው። የተቀሩት 68 ምርኮኞች ናቸው። በእነኚህ ዙሪያ ምን ሊደረግ እንደሚገባ ነብዩ ከሰሃቦቻቸው ጋር ተማከሩ። ዑመር ኢብኑ አልጧብ የአላህ መልእክተኛ ሆይ አስዋሽተውሃል፣ ወቅተውሃል፣ ከሀገር አስወጥተውሃል። እገሌን ለኔ ይፈቅዱልኝና የእርሱ ዘመድ የሆነው ሰውዬ ስም እየጠቀሰ አንገቱን ልቀለው። ሐምዛን ደግሞ ለወንድሙ አብሐስ ያመቻቹለት፣ አልይን ደግሞ ከአቂል። በዚህ መልኩ ሰዎችን ከሙሽሪኮች ጋር ምንም አይነት ወዳጅነት እንደሌለን ያውቁ ዘንድ አለ። ቀጠለ፣ አንድም አንገቱን የማልለው ምርኮኛ ሊኖርህ የሚገባ አይመስለኝም። እነኚህ ትላልቅ መሪዎቻቸው አለቆቻቸው ናቸው። በዚህም ሐሳቡ ሰዒድ ኢብኑ ሙዓዝ እና አብዱላህ ኢብኑ ረዋሃ ደገፉት። አቡበክር ደግሞ የአላህ መልእክተኛ ሆይ እነኚህ ሰዎች ቤተሰቦችህና ህዝቦችህ ናቸው። አላህ በእርግጥ በእነርሱ ላይ ድልንና የበላይነትን ሰጥቶሃል። በህይወት አቆይታቸው ቤዛ ብትቀበል የሚሻል ይመስለኛል። ከነሱ የምንወስደው ክፍያ ደግሞ ለመጠናከርና ኃይል ለማግኘት ያግዘናል። አላህ መርቶቸውም ኋላ ላይ ደጋፊህ ሊሆኑ ይችላሉ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአቡበክርን ሐሳብ ተቀበሉ። 68ቱ ምርኮኞችም ለየሰሃቦቻቸው በመከፋፈል ለምርኮኞች መልካም ዋሉ አሏቸው። ከዚያም የአላህ መልእክተኛ ከምርኮኞቹ የመቤዣ ክፍያ ተቀበሉ። በእነሱ ውስጥ ሀብታሞቹ ለአንድ ምርኮኛ ከ1 እስከ 4000 ድርሃም ይከፍሉ ነበር። ድሆቹ አንዳንዶቹ በነፃ ተለቀቁ። የተማሩት ደግሞ የሙስሊሞችን ልጆች ማንበብና መጻፍ እንዲያስተምሩ ግዴታ ተጣለባቸው። ይህም ለነሱ መግዣ እንዲደረግ ሆነ። የእምነት ወንድማማችነት በላጭ ስለመሆኑ በእናቱና አባቱ በኩል የሙስዓብ ኢብኑ ኡመይር ወንድም የሆነው አቡ አዚዝ ኡመይር ኢብኑ ሐሽም ምርኮኞች ውስጥ ነበር። በጦርነቱ ወቅት በአቡል የስር አንሷሪ ነበር የተማረኩ። አቡ አዚዝ ወንድሙ ሙስዓብ ባለበት በኩል አለፈ። ሙስዓብ ለአቢል የስር እንዲህ አለው፣ ምርኮኛህን አጥብቀህ ያዘው። እናቱ ሀብታም ስለሆነች ብዙ ገንዘብ ልትከፍልህ ትችላለች። ወንድሙ አቡ አዚዝም ወንድሜ ሆይ ይህ አንተ ለኔ ያለህ ምክር ነው። ሙስዓብም ካንተ ይልቅ እሱ ወንድሜ አለው።
የመቤዣ ክፍያው ሲጠየቅ እናቱ በቁረይሽ ውስጥ እጅግ ውድ የተባለውን ካሳ ጠየቀች። 4000 ተባለች። እሷም 4000 ድርሃም በመላክ አስለቀቀችው። በዚህ መልኩ የእምነት ወንድማማችነት ከዘርና ደም ትስስር በላይ መሆኑ ተረጋገጠ።